ጆን ሻወር በሚወስድበት ሰዓት አይቷት የማያውቀው ሴት ዘላ ትገባለች። በነገሩም ተደናግጦ ምን ፈልጋ እንደሆነ በሚጠይቃት ሰዓት ዝም ብላ አፉን ትይዘዋለች። ከዛም ቀሚሷን ወደ ላይ ከፍ በማድረግ ዘላ ላዩ ላይ ትወጣለች። ጆን በከተማ ውስጥ አለ የሚባል ጎበዝ ዋናተኛ ነው። እናም የዕለቱን ትሬኒንግ ከመጀመሩ በፊት ሻወር እየወሰደ ይገኛል። በድንገት ደግሞ ከየት መጣች የማትባል ሴት ዘላ ወደሱ ክፍል ትገባለች። ጆንም በነገሩ ተደናግጦ ማን እንደሆነችና ለምን እንደገባች ይጠይቃታል። ልጅቷ ግን ምላሽ ከመስጠት ይልቅ ቀሚሷን ትሰበስብና ዘላ ላዩ ላይ ትወጣለች። አሁንም ድረስ ጆን ምን እየተካሄደ እንደሆነ ባይገባውም ልጅቷ ግን ዝም እንዲል በምልክት ነግረዋለች። ልጅቷን ተከትሎ ሌላ ሰው ወደ ሻወር ቤት ውስጥ መጥቷል። በዚህ ቦታ ላይም ያለው አንድ ሻወር ቤት ስለሆነ በእርግጠኝነት ልጅቷ እዚህ ውስጥ እንደምትሆን ገምቷል። እናም ሰውየው ጎንበስ ብሎ በሚመለከት ሰዓት የአንድ ሰው እግር ብቻ ይመለከታል። ይሄም ልጅቷ እዚህ ውስጥ አልተደበቀችም የሚለውን ያመላክታል በማለት ቦታውን ለቆ ሄዷል። በሌላ በኩል ወደዚህ ሻወር ውስጥ ዘላ የገባችው ልጅ ስሟ አሌክሳ ይባላል። እናም ወደ ሻወር ውስጥ ዘላም የገባችው ቀሚሷንም ሰብስባ በጆን ላይ የተሰቀለችው ሰውየው ከስር እንዳያት ብላ ነው። አሌክሳም የሰውየውን መሄድ ትጠብቅና ቀስ ብላ ከጆን ላይ ትወርዳለች። የእሷ ፍላጎትም ጆንን ይቅርታ ከጠይቀችው በኋላ ከቦታው ላይ ለመልቀቅ ነበር። ነገር ግን ጆን ይጎትታትና ምን እንደሆነች ይጠይቃታል። ሰውየው እስካንቺ ምንድን ነው የሚፈልገው በማለት ምን እንዳጋጠማት ይጠይቃታል። አሌክሳም ይሄ የኔ ችግር ነው፣ አንተም ችግር ውስጥ እንድትገባ አልፈልግም በማለት ወዲያውኑ ክፍሉን ለቃ ሄዳለች። የአሌክሳ እቅድም ከዚህ ቦታ ላይ ቀስ ብላ ለማምለጥ ነበር። ነገር ግን ተሳክቶላት ከቦታው ላይ ከማምለጧ በፊት በሰውየው ተይዛለች። ሰውየውም እየጮህባት አሁኑኑ ልብስሽን ቀይረሽ ነይ በፍጥነት በማለት ይናገራል። ጆንም በበኩሉ ከክፍል ውስጥ ሆኖ የሚያወሩትን ነገር ሰምቶ ስለነበር በፍጥነት እነሱ ያሉበት ይሄዳል። ሰውየውንም ለምንድን ነው የምታሰቃያት? ልቀቃት በማለት ይናገራል። የዚህን ሰዓትም ሰውየው እዚህ ክፍል ውስጥ ካሉት ሴቶች የትኛዋን ልልቀቅልህ በማለት ብዙ ሴቶች በክፍል ውስጥ እንዳሉ ያሳየዋል። እንደ እውነታው ከሆነ ይህ ሰውዬ በዚህ ቦታ ላይ የዋና አሰልጣኝ ሲሆን የአሌክሳም አሰልጣኝ ጭምር እሱ ነው። ጆንም በችኩልነቱ ይጸጸትና ስለ ጥፋቱ ይቅርታ ጠይቆ ወዲያውኑ ቤቱን ለቆ ይወጣል። ትዕይንቱ ሲቀየር ሁሉም ሴቶች ወደ ዋና ቦታ መጥተዋል። ሴቶቹም ልምምድ እያደረጉ የነበረ ሲሆን አሌክስ እና ሰውየው ግን በቦታው ላይ የሉም። ከቆይታዎች በኋላ ሰውየው ከመልበሻ ክፍል ውስጥ ቀበቶውን እያሰረ ይወጣል። ጆንም በእርግጠኝነት ይህንን ሲመለከት አሌክስን ደፍሯታል በማለት ወዲያውኑ አሌክስ ወዳለችበት ይሄዳል። በሌላ በኩል አሌክስ ራቁቷን በሻወር ቦታ ላይ ተቀምጣለች። በሰውነቷ ላይ በጣም ብዙ ጠባሳዎች የሚገኙ ሲሆን ይህንን ሁሉ የሚያደረገባት ሰውየው ነው። ጆንም ወዲያውኑ ፎጣ ያለብሳትና የተፈጠረው ነገር ምን እንደሆነ ይጠይቃታል። ይኸውልሽ ነገሮች ከዚህ በላይ ከመባባሳቸው በፊት ፖሊስ መጥራት አለብኝ፣ እባክሽን ፖሊስ እንድጠራ ፍቃድ ስጪኝ በማለት አሌክሳን ይጠይቃታል። ነገር ግን አሌክሳ ሰውየው አሰልጣኟ ስለሆነ እሱን መክሰስ እንደማትችል ነገረችው። ሁሉንም ነገር የሚያደርገው ለኔ ብሎ ነው፣ ሻምፒዮን እንደሆነለት ብሎ ነው እንጂ ክፋት የለበትም በማለት ጆንን ታስቆመዋለች። ሰውየውም ይህንን ሁሉ ሲያወሩ ቆሞ እየሰማቸው ነበር። አሌክሳንም በተደጋጋሚ ሰነፍ ብሎ እየሰደባት ወደ ስልጠናው ቦታ እንድትሄድ ይነግራታል። ጆን ደግሞ በበኩሉ ማድረግ የሚችለው ነገር ፖሊስ መጥራት ስለሆነ ልጅቷን ነፃ የማያደርጋት ከሆነ አሁኑኑ ፖሊስ እንደሚጠራ ይነግረዋል። የዚህን ሰዓትም ሰውየው ከማሰልጠንም በላይ ልጄ ነች፣ በልጄ መክሰስ የምትችል ከሆነ በል ፖሊሶችን ጥራ በማለት ይናገራል። ጆንም ሰውየውን ስላላመነው አሌክሳን አባቷ እንደሆነ ይጠይቃታል። እንደ እውነታው ከሆነ ሰውየው የእውነተኛ የአሌክሳ አባት ሲሆን የሚያሰለጥናትም እሱ ነው። ለአሌክስም ከዚህ በላይ ጊዜ ማባከን ስለሌለባት ወደ ዋና ቦታ እንድትሄድና ስልጠናዋን እንድትጀምር ነግሯታል። ነገር ግን ጆን ምንም እንኳን ሰውየው አባቷ ቢሆንም የሚያሰለጥናት ግን በትክክለኛው መንገድ እንዳልሆነ ገብቶታል። በአሌክሳ ሰውነት ላይ ሙሉ ጠባሳ የሚገኝ ሲሆን ምናልባትም ይደፍራት ይሆናል የሚል ስጋቻ አለበት። ምክንያቱም ሰውየው እሷ ካለችበት ክፍል በሚወጣ ሰዓት ቀበቶውን ሲያስር ነበር። በሌላ በኩል አሌክሳና አባቷ ወደ ስልጠና ገብተዋል። ሰውየው እስከዛሬ አርጋ ማታውቀውን ፈጣን ሰዓት እንድታስመዘግብ ይፈልጋል። በምላሹ አሌክሳ ደግሞ እስካሁን ሰልጠና ያላረገችውን ነገር ዛሬ በአንዴ ማምጣት እንደማትችል ትነግረዋለች። የዚህን ሰዓትም አባትየው በዚህ ቀሽም ስልጠና ሻምፒዮን መሆን አትችይም፣ አንቺ በጣም ቀሽም ነሽ በማለት ወደ ውሃ ውስጥ ይደፍቃታል። አሌክሳንም በተደጋጋሚ ውሃ ውስጥ እየደፈቀ ያሰቃያታል። በሌላ በኩል ጆን ሁሉንም ነገር በቅርበት ሲከታተል ስለነበር ወዲያውኑ ወደ አሌክሳ ጋር መጥቷል። የዚህን ሰዓትም አሌክሳ የአባቷን ንዴት በጆን ላይ ትወጣለች። እስከዛሬ ስኖር የነበረው ከሱ ጋር ነው እንጂ ካንተ ጋር አልነበረም፣ ከህይወቴ ውጣልኝ፣ አትከታተለኝ በማለት ጆንን ትጮህበታለች። የዚህን ሰዓትም ጆን መቼም ቢሆን ሊተዋት እንደማይችል በሚናገር ሰዓት አሌክሳ በንዴት ትገፈትረዋለች። ነገር ግን ውሃ ውስጥ የገባው ጆን ብቻ አይደለም፣ አሌክሳም አብራው ወደ ውስጥ የገባች ሲሆን ጆን የዚህን ሰዓት እያቀፋት ሊያባብላት ይሞክራል። አሌክሳም በተደጋጋሚ ጆንን እንዳይነካት ብትነውም ጆን ግን እሷን መንካቱን አላቆመም።
ለአሌክሳም ከምታውቀው ሌላ ዓለም እንደሚያሳያትና ከዚህ ሰውዬ ብቻ ተለያይታ ከሱ ጋር ስልጠና እንድትጀምር ይነግራታል። እናም አሌክሳ በመጀመሪያዎቹ ሰዓት ላይ የተቃወመችው የነበረ ሲሆን በኋላ ላይ ግን በሐሳቡ ተስማምታለች። በማግስቱም ወደ ስልጠና ቦታ በምትመጣ ሰዓት የአሌክሳ አባት በጣም ይጮህባታል። ይሄ ሁሉ ሰዓት የት ነበርሽ? ሌሎቹ ተማሪዎች ሲሰለጥኑ ብዙ ሰዓት አሳልፈዋል። በዚህ ሰዓት አጠቃቀምሽ እንዴት ነው ሻምፒዮን የምትሆኘው? የት ነበርሽ? በማለት ጠይቃታል። የዚህን ሰዓትም አሌክሳ የስልጠና ሰዓቷ ገና እንደነበር ትነግረዋለች። አባትየውም የሚያውቀው የስልጠና ሰዓታቸው በጠዋት ስለነበር ስለ የትኛው የስልጠና ሰዓት እንደምታወራ አልገባውም። የዚህን ሰዓትም አሌክሳ ከዚህ በኋላ በሱ ፕሮግራምና በሱ እጅ እንደማሰለጥን ትነግረዋለች። አባትየውም ያለኔ መቼም ቢሆን ሻምፒዮን መሆናችም መቼም ቢሆን ለብቻሽ ሻምፒዮን መሆናችን በማለት እየሳቀ ያሾፍባታል። ነገር ግን አሌክሳ ብቻዋን አይደለችም። ጆን ከሷ ጎን የሚገኝ ሲሆን ለአሌክሳም ከአባቷ የተሻለ አሰልጣኝ አምጥቶላታል። አሌክሳንም ጄርሚ ከተባለው ከአዲሱ አሰልጣኝ ጋር ያስተዋወቃት ሲሆን ሻምፒዮን እንድትሆን እንደሚያበቃት ቃል ገብቷል። እናም የታሪኩ ዋና ሐሳብ ሁልጊዜም ነገሮችን በጉልበትና በእልህ ከማስኬድ ይልቅ በፍቅር በማስኬድ ማሸነፍ ይቻላል ሚለውን ማሳየት ነው። በእርግጠኝነት ወዳችሁታል። ላይክ ማድረጉ እንዳረሱ፣ ቻናሉንም ሰብስክራይብ በማድረግና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።